እውነቱን ካወቅሽ እኔ ጋር መምጣት እኮ አይጠበቅብሽም ነበር። ዋናው እውነታውን ማወቅሽ ነው። አወኩኝ እኮ ነገር ግን አንቺ ደጋግመሽ ህይወቴን እየበጠበጥሽው ስለሆነ ነው የመጣሁት። ላስቆምሽ ነው የመጣሁት። መጀመሪያ እኔ ማንንም ህይወት አልበጠበጥኩም። እውነቱን የተናገርኩት እሱን አምነሽ መቀበል ካልቻልሽ መብትሽ። ከዚህ በላይ ምን ትበጠብጪ? ትዳራቸው የውሸት ነው እስከ ማለት ድረስ እኮ ኦሬዲ ደርሰሻል። ዱባይ ነው የተጋቡት። ለምን ቤተሰብ ጋር አይደለም ዱባይ ለምን ማርስ ላይ አንጋባም? አንቺን ይመለከትሽ? እሺ ዋሻው አውቆ የተኛን ሰው ቢቀሰቅሱት አይሰማም አይደል የሚባለው? ወረዲ አንቺ አውቀሽ ራስሽንም አምሮሽንም ጆሮሽንም አይንሽንም ድፍን ስላረክሹ ላስጠነቅቅሽ ነው የመጣሁት። ኦኬ ለሰብኝ ከዚህ በኋላ ህይወቴ ውስጥ በስህተት እንዳትገቢ ነው። አንቺ ህይወቴ ውስጥ የገባሽው በስህተት እንዳትገቢ። ይሄ የቆየ ድሮ ያረጀ ፎቶሽን እያወጣሽ ለጣጥፊ አይ ዶንት ኬር አይመለከተኝም። በቅርቡ ልኬልሻለሁ። እኔ አንቺን ይኸውልሽ የአንቺን ፕራይቬሲ ለመጠበቅ ብዬ ነው ያለጠፍኩት እንጂ ከመለጠፍ በኋላ አልልም ነበር። ገባሽ? የውሸት ነው ምናምን እንዳይሉሽ ፈርተሽ ከሆነ በጭራሽ አይደለም። እኔ አስተካክልልሻለሁ እሱን። ስሚኝ እኔ የምኖረው ለራሴ እንጂ ለሰው አይደለም። ሰው የፈለገውን ማውራት ይችላል። አይ ዶንት ኬር ስለማንም ስላንቺም አይመለከተኝም። ለዛ ነው የውሸት እየኖርሽ ስላንቺም አይመለከተኝም ስለማንም። እኔ ራሴን ህይወቴን ጠንቅቄ የምኖር ሰው ነኝ። ገባሽ? ከዛሬ በኋላ ግን አስተነቅቂኛችም እኔ ነኝ። ከዛሬ በኋላ ግን ህይወቴ ላይ